ሰላም እንዴት ናችሁ? በዚህ ቪዲዮ የራስ ህመም እንዳይከሰት የሚከላከሉ የራስ ህመም በሚከሰትበት ጊዜ ደግሞ ለማስታገስ የሚጠቅሙ ምግቦችን አብረን እናያለን። እስከ ፍጻሜው ድረስ አብራችሁን ቆዩ። በተለይ በአንደኛና በሁለተኛ ደረጃ የተጠቀሱት ምግቦች ይረዷችኋል። ቪዲዮ እንድትረዱት እስከ ፍጻሜው ተመልከቱት። ላይክ፣ ሼር፣ ሰብስክራይብ ይደረግ። የራስ ህመም ወይም በተለምዶ ማይግሬን የሚባለው የራስ ምታት አይነት በአንደኛው የጭንቅላት ክፍል ላይ ከፍተኛ ህመም የሚፈጥር ሲሆን ዋና መነሻው በተለያየ ምክንያት በሚመጣ የነርቭ ስርዓት መዛባት ምክንያት ነው። ስለዚህ አሁን የምናያቸው ምግቦች የነርቭ ስርዓትን በማረጋጋት የራስ ህመም እንዲበርድም የማድረግ አቅም አላቸው። ከነዚህ አራት ምግቦች ውጭ ሌላ ተጨማሪ አራት በባህል ህክምና እንደ መድኃኒት ሲያገለግሉ የነበሩ አሁን ሳይንስ ያረጋገጣቸውን አራት ምግቦች እገልጽላችኋለሁ። ብቻ እናንተ ቻናሌን ሰሞኑን ስለቀነሰ እንዲነሳ እባካችሁ ላይክ ሼር አድርጉት። ቢያንስ እንኳን በቅንነት ይህን ቪዲዮ ያያችሁ ሁላችሁም ላይክ አድርጉት። የራስ ህመምን ለመከላከል ለማስታገስ ከሚጠቅሙ ምግቦች ውስጥ እስኪ በቅድሚያ እንቁላል እንየው። እንቁላል ሰውነታችን በራሱ ማምረት የማይችለው የኦሜጋ 3 ንጥረ ነገር የያዘ ነው። እንቁላል የራስ ህመምን ለማስታገስ ይጠቅማል። ለአእምሮ ስራና እድገት እጅግ ጠቃሚ ነው። በተጨማሪም በድብርትና ምክንያት አልባ ጭንቀት ለሚሰቃዩ ሰዎች ጠቃሚነቱ ተረጋግጧል። እንቁላል ለአእምሮ ጤና ይረዳል። ለአእምሮ ጤና የሚጠቅሙ ንጥረ ነገሮችን እንደ ኮሊን፣ ቫይታሚን B12፣ ፎሌት፣ ቫይታሚን B6ን ይዟል። ኮሊን ወሳኝ ንጥረ ነገር ሲሆን ሰውነታችን አሴታይል ኮሊን እንዲያመነጭ የሚያደርግ ነው። አሴታይል ኮሊን ወሳኝ ኒውሮትራንስሚተር ሲሆን የማስታወስ ችሎታና የጥሩ ስሜት ሁኔታዎችን የሚቆጣጠር የሚጨምር ነው። በእንቁላል የሚገኙት እንደ ቫይታሚን B6፣ ቫይታሚን B12፣ ፎሌት ለአእምሮ ጤና በጣም ጠቃሚ ናቸው። ለምሳሌ በሰውነታችን የቫይታሚን B12 እና የፎሌት መጠን ማነስ ለድብርት በሽታ ይዳርጋል። እንቁላል በቫይታሚን ኤ መጠኑ እንዲሁም እንደ ዣንቲን አይነት ሌሎች ንጥረ ነገሮች ምክንያት ለአይን ጤና ይጠቅማል። እንቁላል በጣም ጥራቱን የጠበቀ አስፈላጊ የፕሮቲን ይዘት አለው። በዚህ ጥራቱን የጠበቀ የፕሮቲን ይዘቱን ብዙ ጥቅሞችን ይሰጣል። እነሱም የተጎዱ ህብረ ህዋሳትን ለመጠገን ለመገንባት ይጠቅማል። እንድንቀሳቀስ የሚያደርጉን ጡንቻዎች ይሰራል። እንደ አክቲንና ማዮሲን የሚባሉ የጡንቻ ፋይበሮችን ለመገንባት፣ በደም ውስጥ ኦክሲጅን ለማጓጓዝ ይረዳል። ሄሞግሎቢንን በመስራት በህዋሳት ውስጥ መቃጠልን ኃይልን ለመስጠት ይጠቅማል። በሽታን ለመከላከል የሚጠቅሙ ኬሚካሎችን ለመስራት ይጠቅማል። በሰውነት ውስጥ የሚካሄደው ማንኛውም የኬሚካል መስተጋብል ወይም ሪአክሽን ለማፍጠን ይጠቅማል። ለእድገትና ወደ ህዋሳት የመቀየር ሂደትን ያፈጥናል። ሌላው እንቁላል የልብ ጤናን ለመጠበቅ ይረዳል። የጥሩ የኮሌስትሮል ደረጃን ለማሻሻል ይጠቅማል። እንቁላል ትልቅ የቫይታሚን ዲ ምንጭ ነው። ክብደትን ለመቀነስ ያግዛል። ለጡንቻና ለአጥንት ጤና ይጠቅማል። ለቆዳ ጤናና ውበት ይጠቅማል። ኢሚዩን በሽታ የመከላከል አቅምን ለመጨመር፣ ካንሰርን ለመከላከል እንዲሁም በእርግዝና ወቅት ለሁለንተናዊ ጤና ይጠቅማል። ስለዚህ እንቁላልና ዘውትሮ መመገብ የራስ ህመምን ለማስታገስና ለእነዚህ ሁሉ ጤና ጥቅሞች ይረዳናል። ሌላው ገብስን መመገብ ነው። ገብስ በቫይታሚን B6 ይዘቱ ምክንያት የራስ ህመምን ለማስታገስ ይጠቅማል። እንዲሁም ቫይታሚን B6ን ስለያዘ ሄሞግሎቢን በመገንባት የነርቭ ስርዓት እንዲገነባ ይረዳል። በሽታን ለመከላከል ያግዛል። ሄሞግሎቢን ማለት የሰውነት የኦክሲጅን ተሸካሚ ንጥረ ነገር ማለት ነው። ገብስን የራስ ህመምን ለማስታገስ ስንወስደው ሌሎች ጥቅሞችን ለመስጠት ይጠቅማል። እነሱም የአጥንት ችግሮችን ለመከላከል፣ እጢን ወይም ቱመርን ለመከላከል፣ ደምን ለማጽዳት፣ አለርጂን ለመከላከል ለማዳን እንዲሁም የጸረ ብግነት ወይም አንቲ ኢንፍላማቶሪ ስራን ይሰራል። ያለ ዕድሜ እርጅናን ለመከላከል ይረዳል። የጉልበት ወይም የኃይል መጠናችንን ይጨምራል። ክብደትን ለመቀነስ ይረዳል። ቁስል በቶሎ እንዲያገግም ይረዳል። የመጥፎ ኮሌስትሮል መጠን ለመቀነስ ይረዳል። የአስም በሽታን ለመከላከል ይረዳል። ለምግብ መፈጨት ወይም ለዳይጀሽን ይረዳል። በሽታ የመከላከል አቅምን ይጨምራል። ለቆዳ ጤንነት ወይም ውበት ይረዳል። ጤናማ የሆነ ጸጉር እንዲኖረን ያደርጋል። ስለዚህ የራስ ህመምን ለማስታገስና ለነዚህ ጥቅሞቹ ገብስን መውሰድ ያስፈልጋል። ሌላው ወተትና ስኳር ድንች ናቸው። ወተትና ስኳር ድንች የራስ ህመምን ለማስታገስ ለመከላከል ይጠቅማሉ። ወተትና ስኳር ድንች በቫይታሚን B2 ይዘታቸው ምክንያት የነርቭ ስርዓትን ለማረጋጋት እንዲሁም የቀይ ደም ህዋሳትን እድገት ለማፋጠን በሽታ የመከላከል አቅምን ለመጨመር ይረዳል። የራስ ህመምን ከማስታገስን በተጨማሪ በተናጠል የሚሰጡን ጥቅም ስናይ የስኳር ድንችን መመገብ ሌሎች ተጨማሪ የሚሰጡን ጥቅሞች የልብ ድካም ተጋላጭነትን ይቀንሳል። የቆዳ ውበትና ጤንነትን ለመጠበቅ ይረዳል። የአጥንት ጤንነትን ይጠብቃል። በሽታ የመከላከል አቅምን ይጨምራል። ጭንቀትን ለማስወገድ ይረዳል። የልብ ምትን ለመቆጣጠር ይረዳል። በደም ውስጥ የሚገኘው የስኳር መጠን እንዳይጨምር ያደርጋል። እርጅናና የካንሰር ህመምን ለመቋቋም ይጠቅማል። ስለዚህ ስኳር ድንችን ስንመገብ እነዚህን ሁሉ ጥቅሞች እናገኛለን። ወተትን ስንወስድ ወተት ከፍተኛ የካልሲየም መጠን ስለያዘ ለብዙ የጤና ጥቅሞች ይረዳናል። ወተት ውስጥ ያለው ካልሲየምና ቫይታሚን ዲ ለአጥንት ጥንካሬና ጤንነት እጅግ አስፈላጊ ነው። ወተትን አዘውትሮ መውሰድ የአጥንት መሳሳትንና ከመገጣጠሚያ ጋር ያሉ ችግሮችን ለመከላከል ይጠቅማል። ሌላው ወተት ለጤና አስፈላጊ የሆኑ ንጥረ ነገሮችን እንደ ፕሮቲን፣ ቫይታሚን ኤ፣ ቫይታሚን B1፣ ቫይታሚን B2፣ ቫይታሚን B12፣ ቫይታሚን ዲ፣ ኮሊን፣ ፖታሲየም እና ማግኒዚየምን ይዟል። ከአካላዊ እንቅስቃሴ በኋላ ወተትን መውሰድ ለጡንቻ መጠንከር እንዲሁም ኃይልን ብርታትን ለማግኘት ይረዳል። ወተት ክብደትን ለመቀነስ ይጠቅማል። ጥናቶች እንደሚያሳዩት ከሆነ ወተት ሊኖሌኒክ አሲድን በመያዙ ቅባትን ወይም ስብን ለማቅለጥ ለማቃጠል ይጠቅማል። ወተት በሽታ የመከላከል አቅምን ለመጨመር ይጠቅማል። እንደ ጉንፋንና የአፍንጫ መታፈን አይነት ችግሮችን መፍትሄ ይሰጣል። ለቆዳ ውበት፣ ለቆዳ ጤና ይጠቅማል። ለፀጉር ጤንነት ይጠቅማል። የደም ግፊትን ለማመጣጠን ይጠቅማል። የራስ ህመምን በማስታገሱና በእነዚህ ጥቅሞቹ
ወተትን ወይም ስኳር ድንችን መውሰድ ያስፈልጋል። ሌላው የአበባ ጎመን ነው። የአበባ ጎመን የራስ ህመምን ለመከላከል ለማስታገስ ይረዳል። የነርቭ ስርዓትን ለማረጋጋት ይረዳል። የነርቭ ስርዓትን፣ ጡንቻን፣ የደም ግፊትን በማመጣጠን በማስተካከል የራስ ምታትን ለመቀነስ ይረዳል። የአበባ ጎመን የራስ ህመምን ከማስታገሱን በተጨማሪ ከፍተኛ ሚነራሎችና ቫይታሚኖችን ይዟል። ዝቅተኛ የካሎሪ መጠን በውስጡ ይዟል። ሌሎችም እንደ ፋይበር፣ ቫይታሚን ሲ፣ ቫይታሚን ኬ፣ ቫይታሚን ቢ6፣ ፎሌት፣ ፓንቶቶኒክ አሲድ፣ ፖታሲየም፣ ማግኒዚየም፣ ማንጋኒዝ፣ ኮሊንና ፎስፎረስን ይዟል። የአበባ ጎመን ከፍተኛ የቃጫ ወይም የፋይበር መጠን ስለያዘ ለአጠቃላይ የሰውነት ጤንነት ይጠቅማል። እንዲሁም ብግነትን ለመከላከልና ለምግብ እንሽርሽሪት ጤና አሪፍ ነው። የሆድ ድርቀትን ለመከላከል ይጠቅማል። የአበባ ጎመን እንደ ልብ በሽታ፣ ካንሰር፣ የስኳር በሽታዎችን ለመከላከል ይጠቅማል። ከመጠን በላይ ውፍረትን ለመከላከል ይጠቅማል። ጸረ ኦክሲደንቶችን በመያዙ ጤንነታችን ለመጨመር ይጠቅማል። የአበባ ጎመን ግሉኮሳይኖሌትስንና አይሶቲዮሲያኔትስን በመያዙ የካንሰር ህዋስ እድገትን ያዘገያል። የአበባ ጎመን ካሮቲኖይድንና ፍላቮኖይድን በመያዙ ካንሰርና የልብ በሽታ ለመከላከል ይጠቅማል። የአበባ ጎመን በጸረ ብግነት ባህሪው በቫይታሚን ሲና ሌሎች ንጥረ ነገሮች በሽታ የመከላከል አቅምን ለመጨመር ይጠቅማል። ክብደትን ለመቀነስ ይጠቅማል። የአበባ ጎመን ከፍተኛ የኮሊን መጠን ስለያዘ ለህዋስ ሽፋን ጥንካሬ፣ ለዲኤንኤ ወይም ለዘረመል መመስረት፣ ለሜታቦሊዝም ስራ ከፍተኛ ጥቅም አለው። በተጨማሪም ለአንጎል ጤና፣ ለኒውሮ ትራንስሚተር መፈጠር ይጠቅማል። መጥፎ የኮሌስትሮል መጠን ለመቀነስ ይጠቅማል። የአበባ ጎመን ሳልፎራፊን የተባለ ንጥረ ነገር በመያዙ የካንሰርና የእጢ እድገትን ለመግታት ይረዳል። ስለዚህ የአበባ ጎመንን ለራስ ምታት መፍትሄና አሁን ላየናቸው ጥቅሞች መውሰድ ያስፈልጋል። ሌሎችም በቅርቡ ጥናቶች ለራስ ህመም ይጠቅማሉ ብለው ይፋ ያደርጓቸው ምግቦችንም እንያቸው። ስለዚህ አንደኛው ዝንጅብል ነው። ዝንጅብል በውስጡ የደም ቧንቧዎችን መቆጣትና ህመም የሚቀንሱ መድኃኒቶች ውስጥ ካሉ ኬሚካሎች ጋር ተመሳሳይ የሆኑ ንጥረ ነገሮችን ማግኘት ችለዋል። በተለይ በከባድ የራስ ምታት ወቅት የደም ቧንቧዎች እንዲቆጡ ስለሚያደርግ ራስ ምታቱ እንዲቀሰቀስ የማድረግ ባህሪ ያላቸውን ፕሮስታግላንዲን የሚባሉ ሆርሞኖችን መጠን በከፍተኛ ሁኔታ በመቀነስ ራስ ምታት እንደሚያስታግስ ጥናቶች ያሳያሉ። ሌላው ሀብሀብ ነው። ሀብሀብ በውስጡ በያዘው እጅግ ብዙ የፈሳሽ መጠን፣ የማዕድናት መጠን የራስ ህመምን ለማስታገስና ለተለየ ጤንነት ይጠቅማል። ሀብሀብን ለራስ ምታት አሪፍ ነው ካስባለው ምክንያቶች ውስጥም ከፍተኛ የውሃና የማዕድናት መጠን በመያዙ ነው። በተለይ ከፍተኛ የሆነ የማግኒዚየም መጠን በመያዙ ነው። ብዙ ጊዜ ለራስ ምታት ከሚያጋልጡ ምክንያቶች ውስጥ የሰውነት ድርቀት ወይም በሰውነት ውስጥ በቂ ፈሳሽ አለመኖር ይጠቀሳል። ይህ ፍራፍሬ ደግሞ ይህን ችግር በደንብ ይፈታል። ለራስ ምታት ክኒን ከመውሰድ ይልቅ በቅርብ ሀብሀብ ከተገኘ በደቂቃዎች ውስጥ የራስ ህመምን ለማስታገስ ይረዳል። ሌላው ቆስጣ ነው። ትኩስ የቆስጣ ቅጠል በውስጡ የያዛቸው ቅመሞች ራስ ምታትን በማስታገስ ብቻ ሳይሆን የደም ግፊት መጠንን ለመቀነስ ይጠቅማል። ጥናቶች የቅርብ ጊዜ ጥናቶች ይፋ እንዳደረጉት ከሆነ ቆስጣ የራስ ምታትን ለማስታገስ ፍቱን ነው። ቆስጣን መውሰድ ወይም አብስሎ ወይም ከቲማቲም ጋር ከትፎ መመገብ የራስ ምታትን ለማስታገስና ጤንነታችን ለመጨመር ይጠቅማል። ሌላው የዶሮ ስጋና የአጥንት መረቅም ይረዳችኋል። ለምሳሌ የዶሮ ስጋ በያዘው ቫይታሚን ቢ3 የደም ዝውውርን በማፍጠን የደም ቧንቧን ክፍት ያደርጋል። በወር አበባ ጊዜ ለሚከሰት ራስ ምታት፣ ለድብርት እንዲሁም ለተያያዥ ህመም ስሜቶች ይረዳችኋል። ስለዚህ እነዚህ ምግቦችን መውሰድ የራስ ህመምን ለማስታገስ፣ ለመከላከል እንዲሁም ለሁለንተናዊ ጤንነት ይጠቅማሉ። ተመገቧቸው። ውድ አድማጮች፣ ምግቦች መድኃኒት ናቸው። ስለዚህ ተመገቧቸው። ይህ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ለሌሎች እንዲደርስ የድርሻችሁን ተወጡ። ውድ አድማጮች፣ እንደ ትብብር የምጠይቃችሁ ይህን ሰሞን ቻናል እየተንቀሳቀስ አይደለም። ስለዚህ ይህን ቪዲዮ ያያችሁ በሙሉ ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉት። ቢያንስ እንኳን ላይክ አድርጉት። ሁላችሁም መረጃ ቶሎ እንዲደርሳችሁ የኖቲፊኬሽን ደወል ተጫኑ። ሌሎች ተመሳሳይ ቪዲዮዎችን ለማግኘት ከስር ሊንኮችን አስቀምጠናል ዲስክሪፕሽን ሴክሽን ላይ ተመልከቷቸው። በእውነቱ ስላዳመጣችሁን ከልብ እያመሰገንን በሌላ ቪዲዮ በተለያየ የጤና መረጃ እስክንገናኝ ሰላም ቆዩ። ሰላማችሁ ይብዛም።